ሄሎ ኤፍሬም። አቤት ማን ልበል? ሰላም ጤና ይስጥልኝ። እንዴት ነህ ኤፍሬም? አለሁ እግዚአብሔር ይመስገን። ማን ልበል አላወኩም። ይቅርታ እኔ እንኳን አታውቀኝም፣ ግን እንዴት ነው ኤፍሬም እያረኩ ያለው ነገር አግባብ ነው ወይ? ልክ ነው ወይ? ማለት ምን አደረግኩኝ? ኖ ዛሬ ጭራሽ ፖስት ያደረጋችሁት ቪዲዮ የወንድምህን ሚስት ላይክ አብርሽ ጋር ብዙ ላይፍ አሳልፈዋል ማለት አሁን ላይ አብረው ባይሆኑም ባይጋቡም ባይወልዱም አብረው ብዙ ላይፍ አሳልፈዋል። እንዴት ነው አንተ ይችን ልጅ የተመኛህ? ለዚህ የደወልከው እና ደግሞ በማይመለከትህ ነገር ነው የገባው። ይሄ አይመለከትህም። ይሄ የኔና የሄርሜላ የራሳችን ፕራይቬሲ የሆነ ነገር ነው ማለት በቃ ወደድኳት አደረኩት። ይሄ አንተን የሚመለከት አይደለም። ማለት እንዴት አንተን የሚመለከት አይደለም ትለኛለህ? አንድ እንደ ኦዲየንስ ወይም እንደ አብርሽ ወይም እንደ ሰብአዊነት እኮ የወንድምህን ሚስት ነው እየተመኘ ያለው እያመነዘርክባት ያለው። ገብቶሃል አይደለ? እኮ አንተን አይመለከትም እያልኩ እኮ ነው። ገባህ አይደለ? እና በዚህ ሰዓትም ደውለህ ደግሞ እኔን ልትረብሸኝ አይችልም። እልህ እየረበሽኩ አይደለም፣ ያስጠነቀቅኩ ነው። ካሁን በኋላ ይሄን ነገር እንኳን ብትደግመው እልህ ህይወትህን አይደለም አይንህን ነው ማወጣልህ። ገባህ አይደለ? ምን እያስፈራራኸኝ ነው? እያስፈራራሁ አይደለም እያስጠነቀቅኩ ነው። አድርገዋለሁ ደግሞ። ኦኬ እንደዛ ከሆነ ለምን አሁን አንገናኝም? አሁን አንገናኝም ትላለህ እንዴ? ለምን ቅድም እስኪ እያናገርኩህ ነበር አይደለ? ሲጀመር አንደኛ እዚህ ጋር ኦዲየንስን እየረበሽክ ነው ያለው። ይኸውልህ አንድ ነገር ልንገርህ፣ እኔ ሄርሜላን ወዳታለሁ። እንደዛ ነገር ስለፋና ስጥር ስግር የነበርኩት ለአብርሽ ኦር ለሩታ ብዬ አይደለም፣ ራሴ ስለምወዳትና ስለማፈቅራት ነው። ኦኬ አንተ ከጀርባ አጠቃኸው፣ አብርሽን ከጀርባ አጠቃኸው ማለት ነው? ኖ እንደዛ እያልኩ አይደለም። ገባህ አይደለ? አሁን ይኸውልህ ከአንተ ጋር ማወራበትና የምከራከርበት ታይም እና ጊዜ አይደለም። እኔ ላይክ በስነ ስርዓት የምጠይቀኝ ነገር ካለ ላወራ እችላለሁ። አለበዛ የኔና የሄርሜላ ጉዳይ ከሆነ ያበቃና የተገደለ ጉዳይ ነው። እኔ ሄርሜላን ወዳታለሁ። እሷም ቪዲዮ ካሜራ ምናምን ስላለ እንጂ ትወደኛለች። ምክንያቱም ሄርሜላ ለአብርሽ ያላት ነገር አብቅቷል። በቃ ገባህ አይደለ? አብቅቷል። በቃ ሩታና ሄርሜላ እንደዚህ በሚጨቃጨቁበት ሰዓትም በእኔም ተደብቄ ሰምቻታለሁ። ብዙ ነገሮች ሶሻል ሚዲያ ላይ ማውጣት የለበትም ብላ ስለምታስብ ነው እንጂ ሄርሜላ እኔን ትወደኛለች። ኤፍሬም እኔ ላስጠንቀቅህ አንድ ነገር። ኤፍሬም ማስጠነቀቅህ ነገር ቢኖር ሄርሜላ በዚህም ማለት በዛች ለአብርሽ መስዋዕትነት እየከፈለች ነው። ለአብርሽ ብዙ ነገሮች እያደረገች ነው። አንተ ደግሞ ፈጽሞ እየተረዳሃት አይደለም። ኢቭን እያስገደድካት ነው እንጂ እሷ አንተን አትወደም። ለአብርሽ ብላ ነው እዚህ ነገር ውስጥ የገባች። ኢቭን አንተን የቀረበች አንተ ወንድም መስለህ ደግሞ አብርሽን በስነ እንትን እያልክ ነው። አሁን ጭቅጭቅ አልፈልግም። አሁን እየጨቀጨቅኩ አይደለም። አንድ ዘላስት የማስጠነቅቅህ ነገርና ተው የምልህ ነገር ቢኖር ሁለተኛ የአሁኑ ስህተት እንዳትደግመው፣ አለበለዚያ ግን አጠፋሃለሁ። ኧረ እባክህ ደደብ ዶማ ገገማ፣ ሁለተኛ ስልኬ ጋር እንዳትደውል። እኔ ምን አገባው? በማይመለከት ነገር ውስጥ አትግባ። ኦኬ እንደዛ ነው። አይንህ እንዳላጠፋልህ በክት የበከትክ ቻው። ሁለተኛ ኦኬ ሰላም። እንግዲህ ያው ስልኩን ዘግቶታል። ያው እንግዲህ እኔ ምንድነው እያሰቡ ያሉት ጋይስ? ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለና? አረ ጋይስ ወዴት እየሄድን ነው? ጭራሽ የወንድሙን ሚስት የወንድሙን ፍቅረኛ ኢቭን ባያገባትም እንኳን አብረው ስንት ላይፍ ያሳለፉትን እኮ ነው። ከዝዋይ እስከ ሐዋሳ ከሐዋሳ እስከ ስንት አብረው ያሳለፉትን ነው ጋይስ። የወንድሙን ሚስት ከጀርባ ሁሉ ሆኖ እያጠቃው ያለው ድፍረተ ኤፍሬም፣ ድፍረተ ምንድን ነው?